ትላንትና ያሻገረኝ አምላክ ዛሬም ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ማንም አብሮኝ ባይሆን አሁን ላይ አይደንቀኝም። ጥግ ድረስ አይቻለሁ ሰዎች ሲለወጡ፣ ግን በዚህ ሁሉ ውስጥ እግዚአብሔር አለ። እግዚአብሔር አይን በመሐረብ አይያዝ። እግዚአብሔር በቅን ይፈርዳል። አሜሪካንም ኢሮፕንም ሁሉንም አጥለቅልቆታል። ስለዚህ እያንዳንዱ መሪ ሁሉ ሳይቀር በመናፍስት ውጥረት ውስጥ ይገኛል። ጭንቀታሞች ሆነዋል። አንዳንዶቹም በራሳቸው ጭንቀት ለማስወገድ ሲሉ የሚያነቃቃ ኢንጀክሽን ይጠቀማሉ። አንዳንዶቹ ደግሞ ሲያነቃቃቸው የሚያፈዝ፣ ሲያበዛቸው የሚያነቃቃ። ስለዚህ እያንዳንዱ የሰው ልጅ ሰውነት በመናፍስት ጉቦ ለምዷል፣ ሰውነቱ ራሱ። ስለዚህ ከዚህ ውስጥ አብዛኛው አበሻውን ሁሉ የሚመለከት ነው። እንዲህ አይነቱ ነገሮች እንዳሉ መረጃ አግኝቶ እንዲያውቅና እንዲነቃ ነው ንቁ ብለን በትክክል እውነተኛውን ነገር ለማሳየት የሞከር ነው። ስለዚህ የእግዚአብሔርን ቃል መማር፣ መጸለይ፣ በእለት ኑሮ ውስጥ አምልኮት ማሳየት ይኖርበታል። የእለት ኑሮ አምልኮት ውስጥ ካልገባ ጭንቀታም ሆኖ ለከንቱ እንጀራ ይኖራል። ቢወለዱ እንኳን ልጆቹ የራሱ ጠላቶች ናቸው። ዛሬ እያንዳንዱ ህይወት፣ ቤት፣ ኑሮ፣ ጊዜና ዘመን ውስጥ ያለውን ትውልድ ስናይ ይህንኑ የሚያሳይ ነው እና ወደ ሃይማኖቱ ተመልሶ ስለ መናፍስት ጥቃት በሚገባ ለመረዳት ይኸው እንግዲህ እኛ አቅማችን ያህል እየሰራን ነው። ስለዚህ አባቶቹን የእምነት ኃይል ማወቅ አለበት። ማተቡን ማሰር አለበት። ማተቡን እየበጠሰ የኖረ ትውልድ ነው። ስለዚህ ጉዳዩም ሰይጣኑም ልክፍቱም በየፈርጁ ይዞታል እና ዋናው ነገር ለጸሎት ያለው ዝግጅት ጠንከር ማለት አለበት ነው የምለው። ከዚሁ ጎን አይነታቸው በጣም ብዙ ነው። አንዳንዶቹ አሁን እዛ በእናንተ ሀገር የሚሉ ሰዎች ወደዚህ ሲመጡ የተለያየ የመናፍስት ዘርፍ ይዟቸው ነው የሚመጡት። እየሰማኸኝ ነው? አዎ መምህር። አዎ እንግዲህ ከነዛ ዘርፎች አንዳንዶቹ በመጀመሪያ በሀገራችን ውስጥ ያሉትን መንፈስ ደረጃዎች ለመግለጽ ልሞክር። አንደኛ ከኋላ በኩል የሂደታችንን የትውልድ ሂደታችንን ስናይ በጨሌ፣ በዛር፣ በውቃቢ፣ በሐመቺሳ በማስታቀፍ ለቃልቻ በማስታቀፍ ለጠንቋይ በማስታቀፍ ላይ የተመሰረተ ነው። ደግሞ ወደ መንፈሳዊ ነገር ዞን ስንል ይሄ የደፍተራው መተት፣ የአስማቱ መተት፣ የሟርቱ መተትና የማጥቃቱ መተት፣ የመናፍስት የመግደሉና የማስዘዙ መተት በደፍተራው ዓለም ውስጥ የተዘወተረ ነው። በዚህ በሁለት መንገድ እንግዲህ በጣም ብዙ ሰው ተጠቅሷል። ሌላው ከዚሁ ጎን ትውልዱ በየጊዜው ያለው ሁኔታን ስናይ በሳይንሱ ዓለም ባዮሎጂ፣ ኬሚስትሪ፣ ፊዚክስ እያለ ዘመኑን በዛ ላይ አተኩሮ የሚገፋ ነው። በመካከሉ ግን እነዚህ የመናፍስቱ ባህሪያቶች በእያንዳንዱ ልብ፣ በተቋም፣ በዩኒቨርሲቲ ሁሉ ሰፊ ዕድል አገኙ። ከዚሁ ጎን ደግሞ ሌላው የቡዳ መንፈስ ነው። የቡዳ መንፈስ ማንኛውንም ንጹሕ ክርስቲያን ሁሉ ለውጦታል። ለምሳሌ አንድ እናት በቡዳ ከተበላች በኋላ 7 ዓመት ከቆየች በኋላ ብለዋ ላይ መልሳ ደግሞ የራሷን ልጅ ትበላለች ወይም የራሷን ልጅ ትጎዳዋለች። ምክንያቱም ከማህፀን ጀምሮ መጀመሪያ ይለክፈዋል። ከዛ ካደገ በኋላ በምታየው ጊዜ እየጎዳችው ትመጣለች። በዚህ መሰረት አሁን አሜሪካ ውስጥ ዳሜንሻ፣ አንዳንዴ ደግሞ ሌላም የሚሉት ስም የሚሰጡት ነገር አብዛኛው ከማህፀንና ከመወለድ ጀምሮ የተበላ ትውልድ ነው። ያ ከጣምባሩ የጠፋ አካሄድን እንዲያሳዩ ልጆች ያደርጋቸዋል። አይሰሙም። የራሳቸውን ዓለም ፈጥረው ነው የሚናገሩት። የራሳቸውን ቋንቋ ነው የሚይዙት እና አይሰሙም። የእናትና አባቶቻቸውን ባህሪ አያውቁትም። ሌላ ዓለም ውስጥ የገቡ ልጆች ዛሬ በየትኛውም ዓለም ሰው ባለበት ዙሪያ ሁሉ እንዲህ አይነት ልጆች እየተፈጠሩ ነው። ይሄ ደግሞ ከቅርብ ጊዜ ወዲህ የመጣ ችግር ነው። እያንዳንዱ ቡዳ ሆነ ማለት ነው። በእምነት የሚከላከልበትን ኃይል አጣ ማለት ነው። ሌላው የመናፍስቱ ጥበብ በዩኒቨርሲቲ ተቋም በትልልቅ ማዕረግ ላይ ያሉ ሰዎች ሁሉ የዚህ የመናፍስቱ አደጋ አለባቸው። ምክንያቱም አብሯቸው ተምሮ አቅጣጫቸውን ማሳት፣ ፕሮግራማቸውን ማሳት፣ ጥበባቸውን ማሳትና አካሄዳቸውን ማሳት በጣም ለምዷል።
ስለዚህ ትውልዱ ወደ አልሆነ ቀውስና ወደ አላስፈላጊ አቅጣጫ የመምራቱም ሆነ የመውሰዱ ነገር አሁን የተለመደ ገጽታ ሆኗል። እግዚአብሔር የታመነ ረዳት፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ታስራ ነበር፣ በኃጢአት ታስራ ነበር፣ በመንፈስ ታስራ ነበር። ይሄው ያንተ ልጅ ሆናለች ብሎ ለሱ ማስረከብ፣ ለአምላክ ማስረከብ ነው። እኔ ቲፎዞ እንድትሆኑ ያልፈልግም። ተሳታፊ የክርስቶስ ተሳታፊዎች እንድትሆኑ ነው። የቤተ ክርስቲያን መንፈሳዊ ጸጋ ልጆች እንድትሆኑ ነው። ነፍሳችሁ በእግዚአብሔር ስትረካ በገንዘብ አይደለም፣ በምግብም አይደለም፣ በእግዚአብሔር ስትረካ የምስጋናው ኃይል መውጣት ሲጀምር አጥንታችሁም ዕድሜያችሁም አእምሯችሁም የውስጥ ገመናው እግዚአብሔር መንፈስ በሚሆንበት ጊዜ ይረካል፣ ይለመልማል፣ ደስታ ይሰማችኋል። ይሄ ደስታ የሚመጣው ደግሞ በመንበርከክ ነው።